ሀፍረተ ስጋ አይባልም እንዴ? ለምን የሚታፈርበት ማን ያለው? በአይን ታፍራለህ፣ በጆሮ በአፍንጫ የሥራ አገልግሎት እኮ ነው ያለው። ያንኛው እንደው ዋናው ፈጣሪ ሳይቀር ብለህ የምትለው ጌታ ብለህ ሳትቀር በማህፀን ውስጥ ተወልዶ የመጣበትን ክፍል የምታፍረው ማን አንተ? ፈጥረሃል እንዴ? ይሄን የሚያፍረው ዲያብሎስ ነው ስላልፈጠረ። ለምን ታዲያ አንተ ሸፍነው ትሄዳለህ? አንተ ባትኖር ምን እሸፍናለሁ እኔ? ለአንተ ነው የሸፈንኩት፣ ለራሴ ነው የሸፈንኩት። አለ እኮ ላይ ተንጠልጥሏል። የኔ የሸፈንኩት ለራሴ። እንዳንተ አይነት ይኸው እንዲህ የሚያስብ ሰው ስላለ እንጂ መቼ እዚህ ይቀረጻለሁ እንጂ ራቁቴን እመጣ ነበር። እኔ ግልግል ነበር ጠዋት ተነስቼ በዚህ ብድግ ይመጣ። አንተ በስመ አብ ወልድ ትወርቃለህ ከዚህ ህንፃ ላይ። ለአንተ ድካም ተብሎ ለሌላው ድካም ተብሎ ነው እንጂ ልብስ አንተ ምን እንደለበስክ አይታወቅም። ሴቷ ምን እንደለበሰች አይታወቅም። ሸፍነ ሞታ አሉነትም እዝጌር ይፈጠራል። ተሸፍኗል። ምን እንዳለ አይታወቅም። ይሄ እኮ ቃቃ መጫወት እኮ ነው። ድብብቆሽ ኩኩሉ ይላሉ ህፃናቶች ሲደረጉ። ሆነች ቦታ ላይ ሄደው ይደባበቃሉ በጢሻ በምናምን። ኩኩሉ እኮ ነው እኮ። ነጋ አልነጋም ትላለህ ፀሐዩ ሳይመሽ። አሁንም ሳትደብቀው ደብቅ ያለው አልደበቁም። ይሄ ሌላ ቅዠት ነው። አይ ለምን ሰዎች ፓንት አድርገው ከዛ በላዩ ላይ